እንደ በመዝናኛ የሚመራ አምልኮ ፓስተርዬ ስላልሰለጠንክ ነው በቃ አለ አይደለም እናንተ የደርግ ዘመን ክርስቲያኖች ስለሆናችሁ ነው ምናምን የምትሉ ሰዎች እንዳላችሁ አውቃለሁ። አይ ዶንት ኬር። ግን እውነቱን ለመናገር በመዝናኛ የሚመራ አምልኮዎች አሉ ማለት ሞቲቭ ለማዝናናት ሲሆን አምልኮ አደጋለሁ። ሞቲቭ ሰውን ደስ ለማሰኘት ከሆነ ለእግዚአብሔር የሚቀርብ ወደ አፕዋርድ ሳይሆን ወደ ላይ ሳይሆን መጀመሪያ ወደ ሳይድዌይስ ፕሊስ ለማድረግ ሰዎችን ስሜት ለመኮርኮር ከሆነ መብራት ብልጭ ድርግም ማድረግ የዱባይ ጭሶች አዳራሹንና መድረኩን ጢም ሲያደርጉት ትዕይንቶች በተለይ እነዚህ ደግሞ ታዋቂ ሰዎችን አቃል አይደለም በቤተ ክርስቲያን ውስጥ ኢንተርቴይን ማድረግ ማለት ስፍራ መስጠት ከሚገባው በላይ ታዋቂ ሰዎችን፣ አክተሮችን፣ ዘፋኞችን ወገኖች ሆይ ትልቅ ኢየሱስ ብቻ ነው። ትልቅ ኢየሱስ ብቻ ነው። ማንም ይሁን ማን በእግዚአብሔር ቤት ውስጥ እግዚአብሔር ማንንም አንቱ አይልም። ልድገምላችሁ፣ እግዚአብሔር ማንንም አንቱ አይልም። ኖር ብሎ ከወንበሩ የሚነሳለት ሰው የለም። እግዚአብሔር ትልቅ እግዚአብሔር ነው። ነገስታት በፊቱ ይንቀጠቀጣሉ። ለዚህ በቤቱ ውስጥ ባለሀብቶች ሲመጡ፣ በቤቱ ውስጥ ምሁራኖች ሲመጡ እነሱም አይፈልጉትም። እውነት ለመናገር ብዙ ምሁራኖች ሽርጉድ አይወዱም፣ ትዕይንት አይወዱም፣ የእናንተን ጭብጨባ አይፈልጉትም። አንቱ እንዲባሉ በማዕረጋቸው እንድትጠሯቸው አይፈልጉም። ሲምፕል ሰዎች ናቸው፣ በተለይ ጌታን የሚያውቁ ሰዎች። በጣም ከማዝነው ነገር ግን ምንድነው በእግዚአብሔር ቤት ውስጥ በመዝናኛ አይነት ኢንተርቴይንመንት ሌድ ወርሺፕ በቃ መብራቱን ብልጭ ድርግም ሰው ላይ ይህንን ብልጭ የሚል አይን ላይ አረንጓዴውን፣ ቢጫውን፣ ቀዩን፣ ጥቁሩን ምኑን በቃ ማብለጭለጭ ሰው ፎከስ እንዳያረግ አምላክ ላይ ፎከስ እንዳናረግ ብልጭልጭ ታው ሲበዛ ትዕይንቶቹ መድረኩ ያሸበርቃል እና አምልኮ ከመቀደስ ይልቅ ኮንሰርት ይሆናል እና ኮንሰርት ደግሞ የሚሄድ ሰው ያስታውቃል። በምንም ነገር በቃ መጮህ ነው፣ መስለለው የለበሰው ገላ እየታየ የሚደረጉ ነገሮች በሙሉ ሱፐርፊሻል የዕድሜ ነገር ሊሆን ይችላል። ከጥቂት ዓመታት በኋላ የሚያሳፍሩን ነገሮች ሊሆኑ ይችላሉ። እግዚአብሔር ያሳድጋል፣ ወደ እውቀት ያመጣል ብዬ አምናለሁ። ነገር ግን አምልኮ ለእግዚአብሔር እንጂ መዝናኛ አይደለም።